ዛሬ ላይ ስፔን ስትባል ትዝ የምትለን በዓለም ዋንጫ ሜዳ ላይ የምታሳየው ድንቅ የእግር ኳስ ጥበብና የከዋክብት ስብስብ ነው። ነገር ግን ከእግር ኳስ ባሻገር ከዛሬ ሺህ ዓመታት በፊት ይህች ምድር መላ አውሮፓ በእውቀት በሳይንስና በስልጣኔ አብረታ የነበረች የአንዳሉስ ወርቃማ ዘመን ታሪክ ታውቃላችሁን? ዛሬ የዚህ ማራኪ ታሪክ አስደናቂ ምዕራፍ እንቃኛለን። በአውሮፓ ታሪክ ውስጥ ጨለማና ድንቁርና ሰፍኖ በነበረበት ዘመን በምዕራብ አውሮፓ አጥንትና ስር የተተከለ አንጸባራቂ የእውቀት የስልጣኔና የስነ ጥበብ ብርሃን ነበር። ዛሬ ወደዚህ ታላቅ ዓለም እንወስዳችኋለን። ከክርስቶስ ልደት በፊት በ8ኛው መቶ ክፍለ ዘመን ጀምሮ ለ800 ዓመታት አውሮፓን ያስደነቀችውን አንዳሉስ ወይም የእስልምና ስፔን ታሪክ እንቃኛለን። ይህች ምድር እንዴት ተያዘች? ወርቃማው ዘመን ምንስ ይመስል ነበር? ለምን ጠለቀች? አብራችሁን ቆዩ። ታሪኩ የሚጀምረው በፈረንጆቹ 711 እንደ አውሮፓውያን አቆጣጠር ላይ ነው። ታዋቂ ሙስሊም በርበራዊ ጀነራል ጣሪቅ ኢብኑ ዚያድ ከሰሜን አፍሪካ ተነስተው የጊብራልታር ወሽመጥ አቋርጦ የሂስፓኒያ መሬት ረገጡ። ጀበል ጣሪቅ የጣሪቅ ተራራ የሚለው ስም ከዚህ ታሪክ ጉዞ የተገኘ ነው። በወቅቱ የቪስኮት ግዛት እየተዳከመ በመምጣቱ ሙስሊሞች መሬቱን ለመቆጣጠር ቻሉ። ይሁን እንጂ ይህ ድል የሰይፍ ብቻ ሳይሆን የአዲስና የላቀ ባህል መሰረት መጠናከሪያም ነበር። Visitors from Christian kingdoms, the Byzantine Empire and North Africa came. ዓመታት በኋላ የኡመያድ ስርወ መንግስት ብቸኛው ተረጂ እና ልዑል የነበረው አብዱራህማን አልኸጣል አብዱራህማን ዘፈርስት ወደ አንዳሉስ በመምጣት ከደማስቆ ወይም ከማዕከላዊ ሶሪያ መንግስት ነፃ የሆነ ሀያል ኢምሬት በኮርዶባ መሰረተ። አንዳሉስም እዚህ ላይ እውነተኛ ትንሣኤን አገኘ። ውድ ተመልካቾቻችን፣ የአንዳሉስ እውነተኛ ግርማ ሞገስ የሚታወቀው በእውቀትና በስልጣኔ ከፍታ ነው። በወቅቱ አውሮፓ በድንቁርናና በንጹህ ማነስ ስትሰቃይ፣ ኮርዶባ ግን የዓለም ሳይንስና የፍልስፍና ማዕከል ሆና በቃለች። በኸሊፋ አብዱራህማን ሶስተኛና በልጁ አልሐከም ሁለተኛ ዘመን ከተማ ከግማሽ ሚሊዮን በላይ ህዝብ ያላት፣ አስፋልት መንገዶች፣ የሌሊት መብራት ዝርጋታዎችና በመቶዎች የሚቆጠሩ ግዙፍ ቤተ መጻሕፍት የነበራት የዓለማችን ድንቅ ነበረች። በአንዳሉስ መሬት ላይ ሙስሊሞች፣ ክርስቲያኖችና አይሁዶች በአብሮነት የሚኖሩበት የመቻቻል ምድር ኮንቬንሻ ተፈጥሮ ነበር። እንደ ፍልስፍና ባለሙያው ኢብኑ ረሺድ፣ በሕክምና ላይ ትልቅ ስም ያለው ኢብኑ ዚያድ፣ የሰው ልጅ የመጀመሪያው የበረራ ሙከራ ያደረገው አባስ ኢብኑ ፋርስ የመሳሰሉ ብሩህ የአእምሮ ያበቁት ይህ መሬት ላይ ነበር። በአውሮፓ የነበሩ ነገስታትና ምሁራን ሳይቀር እውቀት ለመቅሰም ልጆቻቸውን ወደ ኮርዶባ ይልኩ ነበር። ግና ምን ያደርጋል፣ ታላላቅ ግዛቶች ከውጭ ጠላቶች ይልቅ በውስጥ መከፋፈልና ስግብግብነት ይፈርሳሉ። በ11ኛው መቶ ክፍለ ዘመን መጀመሪያ ላይ የኮርዶባ ኸሊፋ ተዳከመ። አንዳሉስ ወደ ትናንሽና ተፎካካሪ መንግስታት ተከፋፈለች። እነዚህም የታይፍ መንግስታት በመባል ይታወቃሉ። መሪዎቻቸው አንዳቸውን በመፍረስ እርስ በርሳቸው መዋጋት ጀመሩ። ይህን የውስጥ መዳከም አጋጣሚ የተጠቀሙት የሰሜኑ የክርስቲያን መንግስታት ሪኮስቲኒያ በመባል የሚታወቀው የመልሶ ማግኘት ዘመቻ አጠናክረው ቀጠሉ። In 1236, Cordoba surrendered to King Ferdinand III of Castile. ምንም እንኳ እንደ አልሞራቪድስ እና አልሙሐድስ የመሳሰሉ ከሰሜን አፍሪካ የወጡ ሀያላን ኃይሎች ጣልቃ በመግባት ጊዜያዊ መዳን ቢያመጡም የታይፎችን የውስጥ መከፋፈልና የስልጣን ጥማት መቀልበስ አልቻሉም ነበር። It was designed to look like a piece of paradise on earth. ጊዜው እየገፋ ሲሄድ እስላማዊ ኃይል እየጠበበ መጥቶ የመጨረሻ መኖሪያ የሆነውን የግራናዳ ግዛት ላይ ብቻ ያዘ። በአልሐብራ ቤተ መንግስት ውስጥ የእደ ጥበብና የስነ ህንፃ ከፍታ ያሳየው ይህ የመጨረሻ ምሽግ በፈረንጆቹ በ1492 እንደ አውሮፓውያን አቆጣጠር በንጉስ ፈርዲናንድና በንግስት ኢዛቤላ ፊሩዝ ተከበበ። የመጨረሻው የአንዳሉስ ንጉስ አቡ አብዱላህ ግራናዳን ቁልፍ አስረክቦ ከከተማ ሲወጣ እናቱ የተነገረችው ታሪካዊ ቃል ዛሬም ድረስ በታሪክ መዛግብት ተሰንዶ እናገኘዋለን።
እንደ ሴት ማታለል የማትችለውን ግዛት እንደ ወንድ ሳትከላከላት ቀረህ። had not built their civilization by burning libraries, yet the people who conquered ይህች እምባ የ800 ዓመታት ታላቅ እስላማዊ ታሪክና የእውቀት ዘመን ማብቂያ ሆነች። የአንዳሉስ ግዛት ውድቀት በኋላ በስፔን የቀሩት ሙስሊሞች በወቅቱ የካቶሊክ ነገቶች በግዴታ ክርስትና እንዲቀበሉ ይደረጉ ነበር። እኚህም ሰዎች ሞሪስኮስ በመባል የሚታወቁ ሲሆን በውጭ ክርስቲያን መስለው ቢኖሩም በውስጣቸው ግን ተቂያ በመባል የሚታወቅን መርህ በመጠቀም የእስልምና በድብቅ ይለማመዱ ነበር። መንግስትና የቤተ ክርስቲያን አባላት አረብኛ መናገርና ባህላቸውን እስከ ማገድ የደረሰ ከባድ ጭቆናና ጥርጣሬ ያደርሱባቸው እንደነበር ይታወሳል። በመጨረሻም በ1609 እስከ 1614 መካከል በንጉስ ፊሊፕ ሶስተኛ ትእዛዝ ከ300,000 በላይ የሚሆኑ ሞሪስኮች ከሀገራቸው ተፈናቅለው ወደ ሰሜን አፍሪካ እንዲሰደዱ በመደረጉ በአውሮፓ ታሪክ ውስጥ ከባድ የሚባል የዘር ማጽዳት ዘመቻ አንዱ ተፈጽሞ የ800 ዓመቱ የአንዳሉስ ታሪክ በታላቅ ስደት ተቋጨ። New mosques are beginning to appear, including a mosque overlooking the Alhambra that has ዛሬ በአንዳሉስ ምድር ላይ እነዚያ ታላላቅ ካሊፎች ባይኖሩም በስፔን ኮርዶባና ግራናዳ የሚገኙ አስደናቂ የስነ ህንጻ ቅርጾች የዚያን ዘመን ወርቃማ ታሪክ ዛሬም ድረስ በድምቀት ይመሰክራሉ። and the history of Al-Andalus attract millions of viewers from around the world. የዛሬው ቪዲዮአችን ይህ ይመስል ነበር። ታሪኩ እንደወደዳችሁት ተስፋ አደርጋለሁ። ሐሳባችሁን በኮሜንት አስቀምጡልኝ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ቀጣዩ ታሪካዊ ቪዲዮ በሰላም ሰንብቱ። ሰላም።